ዓለም ዳግም ወደ አስፈሪ የጦርነት ቀጠና ልትገባ ይሁን? ዛሬ የወጣው አዲስ መረጃ መላው ዓለምን አስደንግጧል። የአሜሪካ ጦር ኃይል መካከለኛው እዝ ወይም ደግሞ ሴንትኮም ያልተጠበቀና እጅግ ከባድ የሆነ መመሪያ ማውጣቱን አስታውቋል። ፕሬዚዳንት ዶናልድ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት የአሜሪካ የባህር ኃይል የኢራንን ወደቦች መውጫና መግቢያ ሙሉ በሙሉ ለመዝጋት የባህር ላይ ከበባ ወይም ደግሞ ማርታይም ብሎኬድ ሊጀምር ነው። ይህ ውሳኔ በሁለቱ ሀገራት መካከል የነበረውን ውጥረት ወደማይመለስ የጦርነት አፋፍ አድርሶታል። እንደ መካከለኛው እዝ ይፋዊ መግለጫ ከሆነ ይህ ባህር ላይ ከበባ ከሚያዝያ 5 ቀን 2018 ረፋድ ጀምሮ በተግባር ላይ ይውላል። ይህ ማለት ወደ ኢራን ወደቦች የሚገቡም ሆነ የሚወጡ ማናቸውም የንግድ ሆነ የጦር መርከቦች እንቅስቃሴ ይታገዳል ማለት ነው። ሴንትኮም አክሎም ይህ እርምጃ ያለ አድሎ በማንኛውም ሀገር መርከብ ላይ እንደሚተገበር ገልጿል። እዚህ ጋር ልብ ሊባል የሚገባው ነገር አሜሪካ ይህንን ከበባ የምታደርገው በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦች ላይ ነው። ይሁን እንጂ ወደ ኢራን የማይጓዙ መርከቦች በሆርሙዝ የባህር ሰርጥ ላይ የሚያደርጉትን ነፃ ጉዞ እንደማይደናቀፍ ተገልጿል። ነገር ግን ሁኔታው እጅግ አስፈሪ ነው። ምክንያቱም አንዲት ስህተት ለትልቅ ጦርነት መንስኤ ልትሆን ትችላለች። ይህ ውሳኔ በድንገት የመጣ አይደለም። በዋሽንግተንና በቴሄራን መካከል በኢስላማባድ ሲካሄድ የነበረውን የሰላም ንግግር ያለምንም ስምምነት መፍረሱ ለዚህ የከረረ እርምጃ ዋነኛው ምክንያት ሆኗል። ፕሬዚዳንት ትራምፕ ከእንግዲህ ትዕግስት የለንም የሚል መልእክት ለኢራን አስተላልፈዋል። ኢራን በበኩሏ ይህንን የጦርነት አዋጅ አድርጋ ወስደዋለች። በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ የሚንቀሳቀሱ መርከበኞች ከፍተኛ ጥንቃቄ እንዲያደርጉና የአሜሪካ የባህር ኃይል በሚጠቀምበት የሬዲዮ መስመር 16 በኩል ግንኙነት እንዲያደርጉ ሴንትኮም አሳስበዋል። ይህ ማለት አካባቢው አሁን በወታደራዊ ቁጥጥር ስር ነው ማለት ነው። የኢራን ወደቦች መዘጋት ማለት ምን ማለት ነው? ኢራን ለዓለም ገበያ የምታቀርበው የነዳጅ ምርት ይገደባል ማለት ነው። ይህ ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ሊያደርግ ይችላል። ከዚህም በላይ የሆርሙዝ ባህር ሰርጥ የዓለም 20% ነዳጅ የሚያልፍበት ወሳኝ መስመር በመሆኑ ቀውሱ የአሜሪካና የኢራን ብቻ ሳይሆን የመላው ዓለም ስጋት ሆኗል። ኢራን የባህር ሰርጡን በመዝጋት አጸፋዊ እርምጃ ትወስድ ይሁን? የአሜሪካ ጦር መርከቦች መተኮስ ቢጀምሩስ? አሜሪካና ኢራን ለጦርነት ሰከንዶች ብቻ አቀራቸው የሚባለው ለዚህ ነው። ሁኔታው በየደቂቃው እየተቀያየረ ነው። የአሜሪካው መካከለኛ እዝ ዝግጅቱን አጠናቋል። የኢራን ጦርም በተጠንቀቅ ላይ መሆኑ ይነገራል። ዓለም በጭንቀት የምትጠብቀው ይህ ከበባ በሰላም ያልፋል ወይንስ ወደ ቀጥተኛ ጦርነት ያመራል? እናንተስ ምን ታስባላችሁ? የፕሬዝዳንት ትራምፕ ጠንካራ እርምጃ ኢራንን ወደ ድርድር ጠረጴዛ ያመጣታል ወይስ ሁኔታውን ያባብሰዋል? አስተያየታችሁን እንግዲህ በኮሜንት መስጫው አስፍሩልን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ወቅታዊና ትኩስ መረጃዎችን በፍጥነት እንዲደርሷችሁ የደወል ምልክቷን መጫን አትርሱ።